ሰላም ቤተሰብ እንዴት ናችሁ? አለን እግዚአብሔር ይመስገን። እንኳን አደረሳችሁ። ዛሬ ቅዱስ ጊዮርጊስ ነው። እንግዲህ ያው ስለ ቅዱስ ጊዮርጊስ ነው የማወራው። ስለሱ ደግሞ ያው ከዚህ በፊት ደግሞ እንዴት እንደምፈራው ነገራችሁ ነበረ። እኔ ይገርማችኋል መላእክቶች እውነት በፊት ላይ ይሄ ገብርኤል ሚካኤል ምናምን የሚባለው ነገር ፈጽሞ አላውቀውም ነበረ። አሁን ላይ ግን እየፈራሁ ነው። በእውነት ተቀጥቻለሁ ብዙ ነገር እና በፍቅር ያስተማሩ የለም እንደዚህ የሆነ መኪና አደጋ ደርሶብኝ የሆነ ነገር ምናምን ሆኜ በእውነት አይደለም፣ ግን በፍቅር ነው ያስተማሩ። ትልቅ አደጋ ሳይደርስብኝ ግን በፍቅር ነው በጣም ብዙ ነገር የተማርኩት እና አሁን በቃ አለም ሃይማኖት ያለኝ እንትን እንጃ አሁን ከባድ ላይ ነው ያለው። በቃ ሃይማኖት ጥግ ድረስ ይጃል ጥግ ድረስ በደንብ አውቄያለሁ ስል በቃ እያወቅኩ እየተማርኩ ነው። እግዚአብሔር ይመስገን። ዩቱብ ላይ ደግሞ ብዙ ነገሮች ስለ ሃይማኖት ፈልገን የምናጣው ነገር የለም እና ብዙ ነገር እየተማረ ነው። እግዚአብሔር ይመስገን። እንግዲህ ዛሬ እስቲ ደግሞ ትንሽ ልበላችሁ አይሻል? ይኸውላችሁ ቅዱስ ጊዮርጊስ እፈራዋለሁ። ለምን እንደምፈራው ታውቃላችሁ? ምንም እኮ አድርጎልኝ ምናምን አይደለም፣ ማለት የሆነም አታድሶብኝ አይደለም። የሆነ ቀን የሆነ ሰውዬ ይታመማል። እንዴት ታመመ? የዓመቱ ይመስለኛል ጊዮርጊስ። ከዛ በኋላ እንትን ሄደን ጊዮርጊስ ነበር የዓመቱ ነበር እና ሰውየው ክብረ በዓሉን አክብሮ ማታ ላይ ሲመሽ ስጋ ነገር ይዞ ለልጆቹ ይገባል ወደ ቤቱ ማለት ነው። ከዛ ወደ ቤቱ ይገባና እዛ እየበሉ እያለ ማታ ነው እንግዲህ እራት ማለት ነው። እየበሉ እያለ አነቀው፣ ጉሮሮን አነቀው፣ ስጋው ማለት ነው ገብቶ አነቀው። ትንፋሻታል። ሰዎቹ ግር ምናምን ብሎ ይዘውት እንደዚህ አቃቅፈው አፋፍሰው ምናምን ይዘውት ሄዱ ማለት ነው። ይዘውት መጡ። የኛ ሰፈር መንገድ ላይ ነው እና የኛ አካባቢ ደግሞ መኪና አለው። መኪናው ደግሞ ፊት ለፊት በር ላይ ነው ያቆመው። ከዛ ልክ እነሱ መኪና ማግኘታቸው ነው እንደዚህ ፍፍስ እንዳደረጉት እንደዚህ እንዳፋፈሱት ሄዱና እንትን አሉት፣ መኪናው ላይ አስቀመጡትና ማንኳኳት ጀመሩ። ሲያንኳኩ የኛ አካባቢ ወጣ። ከዛ ሲወጣ ምንድነው ሲሉ እንትን ነው ሰውየው በቃ ኦልሬዲ መኪናው ላይ ሞተው መንገድ ላይ ሞተው አላውቅም፣ ነፍሱ ወጣለች። ከዛ እንደምንም ብለው አፋፍሳው መኪናውን አስነስተው ሐኪም ቤት ሲወስዱ የሞተ ሰው ይዛችሁ ይመጣችሁ ተብለው ተመለሱ። በእውነት በጣም ያዘንኩት። ከዛ ፈርቼ ምናምን እንደው ራሱ ምነው በተረፈ አረ ገብርኤል መድኃኒዓለም እላለሁ በተረፈ ዛሬ ምንድነው ቅዱስ ጊዮርጊስ አይደል? ቅዱስ ጊዮርጊስ አንተ ወጣ ከዚህ ማትና ተጨንቄ በቃ ስታዩት እንዴት እንደሚያሳዝን እግዚአብሔር እንደዛ ሰዎቹ እየተሯሯጡ እና ሚስቲቱ እንዴት በቃ ልጆቹ አሉት፣ ልጆችን ሊያስተዳድር ነው። ሚስቱ በቃ ተጨንቃ ለተውት ያ ሰውዬ የምታያላችኋለሁ። በጣም ማዘንኩ እውነት እግዚአብሔርን እና ፈራሁት። ቅዱስ ጊዮርጊስ በቃ የለም ምንድን ነው ይናክል ሰውዬው ቀኑን ደርሶ ይሆናል የሞተው አይደለም፣ ቀኑን ደርሶ ይሆናል የሞተው ግን ተቀረጸብኝ ከአይምሮዬ። የለም በቃ አይምሮዬ ላይ ስለተቀረጸብኝ በቃ ፈራሁ እና ቅዱስ ጊዮርጊስ ማክበር ጀመርኩ። በቃ የሆነ ቀንም እንደዚህ ትንሽ መኪና እንትን ብሎ ዘሎ ሌላ ቤት ገባ። የዛን ዕለትም ሚካኤል የቅዱስ ጊዮርጊስ ነበረ ቀን የተደረበ ቀን ምንድን ነው ያልኩት ደንግጬ። ከዛ ደግሞ ከዛ ዕለት ጀምሮ እየመጣው ሻማ ለኩሼ የዕለቱ ቀን ሻማ አበራለሁ። ዛሬም ቀኑ ነው። ከዛ ሻማ አበራለሁ ከዛ ዕለት ጀምሮ ማለት ነው። ከዛ የሆነ ቀን በቤት ላይ እንደዚህ ችፕስን ምናምን ጣልሼ ዘይቱ የጋለ ነው በእንትን ነበር የጠበሱት ምንድነው መጥበሻ። ከዛ በጣም የጋለ ነው ዘይቱ። ብድግ አደረግኩኝና መሬት አስቀምጦ እንዲህ ስዞር ልጅ በኋላ ናት እውነት እንደዚህ ተፈናጦ ተደፍቷል። ግን ፊት ለፊት እኮ ናት። እሷን ላተርፍ ምን ላተርፍ እለዋ ላይ ነው የገባሁት። ግን ጭራሽ ሳይነቃት አልፎ ሶፋው ላይ እንደዚህ ድፍት ያለው። ከዛ እንትን የሶፋውን ጨርቅ ለምጠጦታል። ምን ትላላችሁ?
ከዛ እግዚአብሔር ፈር ስለፈራው ብቻ ይሄ ስዕል አድኖን አምጥቼ ቤቴ ላይ ለጠፍኩ። ስወጣ ስገባ አንተ ታውቃለህ ይልባት እንዴ ሊያስተምረኝ ሲሉ ማን ያውቃል? እውነቴን ሊያስተምረኝ ሲሉ እና እግዚአብሔር ይመስገን እንደዚህ አይነት ነገሮች ላይ እንትን ማለት አለብን። የለም በምን ምክንያት ይህን ነገር እንደምናየውና በቃ ሁሉንም ነገር ከሃይማኖት ጋር ብናገናኘው አንጎዳበትም፣ እናተርፋለን እንጂ የምንጎዳው ነገር የለም። እና እግዚአብሔር ይመስገን አስተማረኝ አለፈ። አሁን እኛ ሰላም እግዚአብሔርን እስካሁን ምንም አይቻላቅም። ግን እንደዚህ ቀን የሆነ የለም አንድ የሆነ ወራቶች ላይ ተደራርቦ ሲመጣ ዲን ሊያስተምረኝ ነው እንዴ ምናምን ብዬ ፈራው። እንዴ ሰው ነኝ እፈራለሁ፣ በጣም ፈራው እና አቆም የለቱ ካለ ልብስ ማጠብ ከሆነ ልብስ ማጠቤን አቆም የሚሄድበት ማለት የሚሄድበት ካለ ይሄዳል። ልብስ ማጠብ ከሆነ ልብሴን አቆምኩኝ። የሆነ የማደርጋቸው ለየት ያሉ ነገር ማለት በበዓል ቀን የሚደረጉ ነገሮች ካሉ አላደርግም፣ እፈራለሁ ወሎ ተፈራለሁ። ቅዱስ ጊዮርጊስ ከዚያ ላይ ጀምሮ ተለማመድን እንላቸዋለሁ። በፊት ላይ እንግዲህ ምንም አላውቅም ስለሱና እንደዛ አለፈ። ውድ ቤተሰቦቼ ለምንድን ነው ግን ሰብስክራይብ የማታደርጉት? ሰብስክራይብ አድርጉ። ያው ለማይ ስለሆንኩኝ በዛኛው ቪዲዮዎቼ ላይ ስንት ነው 3 ቪዲዮ ምናምን ለቅቄያለሁ። እሱ ቪዲዮዎች ላይ እንግዲህ ያው ኮንፊደንስ ማጣት ምናምን ደግሞ እንትን ይላ በደንብ አጥንቼ ምናምን አይደለም ማቀርበው ከውስጤ የሆነ ልቤ ላይ ያለው ማለት ውስጤ ላይ ያለው ማወራችሁ እንጂ ተዘጋጅቼ እንዳንተ ቀይ ማቀርበው ምናምን ተዘጋጅቼ አላውቅም። ለዛ ነው ቤተሰቦች የሆነ ድጋሚ ቃላት የሆነ ነገር ልሰሙ ትችላላችሁና ተዘጋጅቼ ስለማላቀርብ ነው። የለም ይሄን አቀርባለሁ ምናምን ብዬ አጥንቼ ምናምን ሬዲ ሆኜ መጥቼ አይደለም ማቀርበው። በቃ ይሄ ውስጥ ያለውን ነገር ነው ማቀርበው። በቃ የሆነ እኔ ግርም ያለኝ እኔ ድንቅ ያለኝን ነገር ለሰው መካፈል እናንተ ቤተሰቦች መንገድ በጣም ደስ የሚለኝ እና ለዛ ነው እላችኋለሁ። እስቲ አበረታቱ። በምን ካላችሁ ደግሞ ሰብስክራይብ እያደረጋችሁ ኮሜንት ጽፋችሁ ደግሞ አስተያየት እየጻፋችሁልኝ እንደዛ ቢሆን ደስ ይለኛል። ደግሞ እነግራችኋለሁ። በሌላ ነገር ደግሞ እመጣለሁ። የሆነ ክስተቶች ካለና ያው ምንድን ነው መሰላችሁ የሆነ ነገር በምን እንደምንነቃ አናውቅም እንጂ አሁን በቃ የሆነ ነገር ይከሰታል። ይሁን በምን እንደምንነቃ ሃይማኖታውን በሆነ ሰዓት ላይ እውነት በጣም ሃይማኖታችንን የምናጠብቅበት ሰዓት ላይ ነን። በእውነት የምንለው ሰዎች ሃይማኖት የምናጠብቅበት ሰዓት ላይ ያለ ነው። ዝም ብሎ እንትን ማለት ምናምን የሚጠቅመን አይመስለኝም። እውነቴን ነው። አሁን በቃ ሃይማኖት ላይ ነው ትኩረት መስጠት ያለብን። መጾም፣ መስገድ፣ ከፈጣሪ ጋር እንዴት መገናኘት እንዳለብን ነው በጣም ማሰብ ያለብን። ሰዓቱ በጣም የከፋ ነው። ጊዜው እንዴት እንደሆነ ያው እንደምናውቀው ነው። በጣም የከፋ ነው እና ይሄን ልላችሁ የመጣሁት ሰላም ሁኑልኝ። ኮሜንት ላይ ጻፉልኝ። አስተያየት ካላችሁ ኮሜንት ላይ ጻፉልኝ እና ወዳችኋለሁ። ሰላም ሁኑልኝ።